ብዙ ጊዜ በቶንሲል ኢንፌክሽን ወይም ደግሞ በተደጋጋሚ ቶንሲል ኢንፌክሽን የሚሰቃዩ ልጆች ሰውነታቸው አይታችኋቸው ከሆነ በጣም ቀጭኖች ናቸው ወይም ደግሞ አይጨምሩም ክብደታቸው ብዙ ጊዜና ወላጆችም ደግሞ ይጠይቁኛል ልጄ በጣም ተደጋጋሚ ቶንሲል ኢንፌክሽን አለበት ግን ክብደቱ ደግሞ አይጨምርም ምንድነው ዶክተር ብለው ይጠይቁኛልና ሁለት ዋና ዋና ምክንያቶች አሉት እነሱን ነው ዛሬ የምነግራችሁ። ሰላም እንዴት ናችሁ? ዶክተር አብይ ነኝ ጅማው አሁን አዲስ አበባ ላይ 22 አካባቢ አገልግሎት እየሰጠው እገኛለሁ። እነዚህ ሁለት ዋና ዋና ምክንያቶች ምንድናቸው? የመጀመሪያው ስፔሻሊ በጉሮሮ ቶንሲል ኢንፌክሽን የሚሰቃዩ ልጆች ያው ቶንሲል ኢንፌክሽን ሲኖር ከፍተኛ የጉሮሮ ህመም ይፈጥራልና ምግብ መብላት አይችሉም፣ መዋጥ አይችሉም። ስለዚህ የምግብ መውሰድ ፍላጎታቸው በጣም ይቀንሳል። አንደኛ። ሁለተኛ ነገር ደግሞ ፉድ ፎቢያ ዲቨሎፕ ያደርጋሉ። ፉድ ፎቢያ ማለት ምግብ ሲበሉ በኖርማል ስቴት ላይ ሆነው ራሱ ተደጋጋሚ ስለሆነ ቶንሲል ኢንፌክሽኑ በአመት ውስጥ ብዙ ጊዜ ስለሚያማቸው እንዲሁ ፍርሃት ዲቨሎፕ እያደረጉ ይመጣል፣ ወይም ደግሞ ፍርሃት እያዛቸው ይመጣል። ምግብ ሲበሉ ያመኛል ብለው የመጨነቅ ነገርና ምግብን የመፍራት የመጥላት ነገር እየፈጠረ ይመጣል ማለት ነውና በዛ ምክንያት ተደጋጋሚ ቶንሲል ኢንፌክሽን ብዙ ህጻናት ላይ እኔ ካለኝ በጣም ብዙ ልምድ አንፃር ሳይ የምግብ ፍርሃት ወይም ደግሞ ፉድ ፎቢያ ዲቨሎፕ እያደረጉ ይመጣሉና ያ ደግሞ ምግብ እንዳይበሉና ምግብ ላይ ጥሩ አቋም እንዳይኖራቸው እያደረገ ይመጣል። ብዙ ጊዜ አንድ የምታዘበው ነገር እሱ ነው። ሁለተኛው ነገር ደግሞ ያው ተደጋጋሚ ቶንሲል ኢንፌክሽን ሲኖር ሰውነታቸው ላይ ከፍተኛ የሆነ ኢንፍላሜሽን ስለሚኖር ያ ኢንፍላሜሽን ብዙ ኤነርጂ ኮስት ያደርጋቸዋል። ከዛ ጋር ተያይዞ የሚፈጠሩ ኢንፍላማቶሪ ሴሎች ክብደታቸው እንዲቀንሱ የማድረግ ነገር አለው። በዋናነት እነዚህ ናቸው።